ላይሚ በደንብ አሳያታለሁ ሲቀጥል ደግሞ እሷ ማየችው ማለት ቡራዩ ማለት ነው ለቡራ ማይዋል ከነሱ አልፎ ደግሞ አንድ ኦዲየንስ ያያዋል በቃ አይ ስለኛ እንትን ፈልገን አይደል የመጣነው ብራዳ አስገባን አይደል ልንጠይቃቸው ነው ሰላም በቃ ምን ፈልገን ሰላም ሰላም አይ ሐሳባችሁ ሰውዬው ልትገሉት አይደለም አንድ ነገር አዳምጡ ምን አረግናቸው እኔ እናንተ አጥፍተናል በርግጥ እንዳትመጡ አጥፍተናል አልኳችሁ አይ ምን አለ መሰለህ ሂድ ተረጋጋ እንደኛ ለሰላም እሺ ሰላም ውድና የተከበራችሁ እኛ ቤተሰቦች እንደምቆይታችኋል እንደምሰምታችኋል እኛ አለን ክብሪስፋ ያው ቤተሰብ ዛሬ የመጣ ነው ባለፈው ጋሽ ገጠማቸው አድርጋ ሁላችሁም ማየታችኋል በሚደብር ሁኔታ ነበር ማለት ቪዲዮን በሚመለከቱበት ሰዓት ራሳቸውን ስተው በጣም የሚከብድ ሁኔታ ላይ ነው ያሉት ተብለን እዚህ እንደምታዩት እዚህ እንግዲህ ሩም ይዘዋልና እዛ ነው ያደሩት ዛሬ ያው እሳቸውን ለማግኘት በተናል ምክንያቱም በጣም ማሳየት አልነበረብንም ከአቅማቸው በላይ ሆኖ ነው ያንን ነገርና ዛሬ እንጠይቃቸው መጥተናል ያሉበት ሁኔታ አብረን የምናየው ይሆናል ሰላም ብሏችሁ ሰላም ቤተሰብ እንግዲህ ያው ዛሬ ማለት አባታችን ባለፈው በቃ ማለት እኛ ጥፋተኛ እንደሆነ በቃ አስመስለውናል ማለት እንደዚህ መጀመሪያኛ ማሳየት አልነበረም ማጤን ነበረብን ልጅነት ይዞ ነው እና በጣም በቃ እንትን ብሎናል ጸጥቶናል ነገሩ በጣም በቃ እኔ በጣም ነው የከፋኝ በነገራችን ላይ እንደዛ ሆኖ ታያቸው እና ጋሻለንም ዛሬ እንጠይቃቸዋለን ማለት ደህንነታቸውን በጣም አሳሳቢ የሆነ ነገር ነው ብዙ ወደኔቶችም እንደሚሉት ከሆነ ይሄ ነገር መቅረብ አልነበረበትም ምናምን እያሉ ነው አዎ ትክክል ስለ በጣም እንደሚጎዳኩ እናውቃለን ይሄ ቪዲዮ በታየ ቁጥር ጉዳት እንጂ ጥቅም የለውም ግን ሪያሊቲውን ግዴታ አሳዩ ስላላችሁ ነው ፋዘርም አላመነም ያው ነገሩን ስላላመነ እሱን ለማሳየት ነበር ጥረታችን እኛ እንደዚህ ይሆናል ብለን አልጠበቅንም በነገራችን ላይ ይሄ ነገር እንዳፈርዱብን ባካችሁ ማለት እኛ በቃ እውነቱን ለማውጣት ነው እንጂ ይሄ ነገር ይፈጠራል ብለን አይደለም ቤተሰብ እና አባታችንም ያው በጥሩ ጤንነት ላይ እንደሆኑ ያው በስልክ ተነግሮናል ያው ልጆቹም ትንሽ እንትን እያሉ ነው እንዳትገቡ ምናምን ብለው እየከለከሉን ነበር ትናንት መጣን ዛሬ ግን ራሳቸው በስልክ አግኝተን ያው እንድንመጣ ነግረውናል ማለት ነው ማለት ብዙ ሰዎችም ጠይቀው ነበር የእሳቸው ደህንነት በጣም እያሳሰባቸው ነው እንዴት ነው ያሉበት ሁኔታ የሚለውን ዛሬ ያው ከእናንተ ጋር የምናየው ነው ቤተሰቦቻችን ያው ነገር አውራ እሺ ሰላም ቤተሰብ እና ይሄ ነገር እንዳይፈጠር ነገር ነበር ቪዲዮ ላለማሳየት ብዙ የጣር ነው ይሄ ነገር ደግሞ ተከስቷል እንግዲህ የእሳቸውንም ጤና ፈጣሪ ይጠብቅልን እኛም በተደጋጋሚ የእሳቸውን ደህንነት እሳቸውንም ለማግኘት ሞክረናል ቤተሰቦቻቸው በእኛ በጣም አዝነዋል በጣም ይሄ ነገር ደግሞ ለኛም ለነሱም ጥሩ አይደለም ብቻ በተቻለ መጠን የነሱንም ደህንነት የቤተሰቡንም ስሜት ለማረጋጋት እንሞክራለን ብቻ ቤተሰብ በሚችሉት መንገድ እኛን ለመረዳት ቢሞክሩ ይቅርታ ብለህ እግራቸው ላይ በጣም አንፈልገው ነው እኛም እንከታተላለን በጣም እንትን ነው ስለ ይሄ ነገር እኔ እኮ በቃ ፈርቻለሁ መጀመሪያ ራሱ ነገር ይሁን እንትን ስል በዚህ እድሜያቸው ብዙ ነገሮች ሊኖሩ ይችላል ይሄን ነገር ደግሞ ማመን በጣም የሚከብድ ነገር ነው ብቻ ያው እውነቱን ግዴታ ማወቅ አለብኝ ስለ ነገር እንዳይፈጠር ነው ታውቃለህ እናንተ ከዚህ ቀደም ይሄ ቪዲዮ ይታይ ወይም ደግሞ አሳይ ብላችሁ ስትወተውትኝ በቃ አልመጣ ያለኝ ይሄ ነገር ይፈጠራል በየፈርጭ ደግሞ በዚህ አጋጣሚ እንደው ሚዲያ እንትን ኦዲየንስ ራሱ ለኛ የሚለቀቅ ምናምን የምትሉት ነገር የሚለቀቅ ዝም ብሎ ለዩቲዩብ የሚመርጠው ነገር አለ አልጎሪዝሙ የማይፈቅደው ነገር ስላለ እንጂ እኛ ምንም ነገር ነው ከዚህ የሚብስ ነገር ከአባታችን የሚብስ ነገር ነው አይደል አንድ ኮሜንት አይቻለሁ ነገር ያጋዛል ቴሌግራም ላይ ላክልለና እንደዚህ እኮ ቀልድ አይደለም ያለው ማለት ፋይል እስከሆነ ድረስ አሁን አንቺ ባለሽበት ሁኔታ ሆነሽ እንደዚህ አይነት ነገር ፋይሎች ይለቀቅ ቢባል ነው የሚደብር ነገር ማለት ልጅቷ ተሳስታል አንዲት ራሷን ስታዲዮ ይችላል ተደረገው ነገር ላጠፋችሁ ጥፋት እኛ ደግሞ በዚህ መልኩ ልጅቷን እንትን ማለት ስለሌለብን ነገር ይው ቀስ በቀስ ይያልን ለሃይሚ እናሳያታለን ምንም ነገር ወደ ኋላ መስም ያው አላገኛትም ነው ሰሞኑን እንጂ አሳያታል ለብሩክም ነገር ይሁን አሳይተን ቀስ በቀስ ለምቢገባው ሰው ብቻ ለአባትየውም ያው ማሳየት አልነበረብንም ምናልባት እኮ የሩትም ልትኖር ይችላልሽ በዚህ አጋጣሚ ውስጥ ላይ የሩት በጣም አባቷ ስለራሷን የምናገኛት ይችላል በዚህ አጋጣሚ እንደውም ልናወራት እንችላለን እሳቸውን ማይረብሽ ይደብራል አሁን እሳቸው ተኝተው ለማስታከም የመጣች ሴትዮ እውነታው ጪ ብለን አንጠይቃትም ይደብራል አይ በትላንትናው ግን ወይም ደግሞ በባለፈው ጊዜ
የእሳቸው ስሜት ጥሩ አልነበረም። እሷ ላይ ያላቸው እንትን ቅሬታ ነበር። አጠገቧም ላይኖር ይችላል። ስለዚህ ቀረባቸውም ልጅቷ ስራዋን ስለምታውቅ ደፍራ ትመጣለች አላለም። አይ ስለ ይሄን አክል እንትን ባይኖራቸው በቃ ቢያንስ ይሄ ሁሉ ስራ እርግጥ እንትን ነው፣ ግን አባታታሙ ማስመጣበት ክል መምጣት እኮ ትመጣለች። ግን አባትየው ምን አክል እሷን ለመቀበል ቅርብ ነው ወይም ደግሞ ዝግጁ ነው። ስለ ኑረችም አልኑረችም የለም ከሷ ጋር ምንም የምንፈጥረው ችግር የለም። ምክንያቱም ይሄ የእሳቸውን ደህንነት ብቻ የእሳቸውን ደህንነትን ለማጣራት ከመጣን ድረስ ያ ነገር እና ውድ ቤተሰቦቻችን ያው እዚህ ነው ያለው ተብለናል። እስከ ውስጥ ድረስ ያለበት ሁኔታ ገብተን የምናየው ይሆናል። እኛ ይሄ ነገር ባይፈጠር ደስ ይለን ነበር። ማለት እኔ በጣም እየፈራው ነበር ሳመጣቸው ነገሩን በቃ ማመናቀቻቸው ነው ራሳቸውን እስከ መሳት ድረስ የደረሱትና ያው ያለበትን እስከ ቦታው ድረስ ሄደን ለእናንተም ያለበት ደህንነት ለተጨነቃችሁ ቤተሰቦቻችን የምናሳያችሁ ይሆናል። ይሄን ነው ማለት እና ያው ስለ አሁን በቃ ማለት አካሄዳችን አገባባችን ምናልባት ልጆቹ ካሉ ትንሽ ጫጫታ ሊፈጠር ስለሚችል ማለት አራኛ ለሰላም ረጋ ብለን ያው ነገሮችን በተረጋጋ መንፈስ ለመሙላት ለማስተካከል እንሞክር። በተለይ አንተም የሚሉት በጣም ጥያቄ ያለ እና ለማረጋጋት እንሞክር። እሺ በተሻለ መጠን ብቻ እኛ ከስሜታዊነት ወጣን እነሱን ለማረጋጋት ወይም ደግሞ የእነሱን ስሜት ለማዳመጥ እንሞክራለን። እንግዲህ እንሂዳ እና ቤተሰቦች እዚህ ነው ያሉት ሄዳን እዛ ናቸው መሰለኝ። እዚህ ናቸው። ልጁም እዚህ ጋር ነው። ያውና ልጁ ሰላም ነው ብራዘር። አቤት ማለት አቤት ወሬት ነው። አይ ፋዘር እንዳይቸው ሰላም በሰላም ነው። ባለፈው ነግሬያቸዋለሁ አይደል? ምንድን ነው እንደ ምንም ይቀርብ ባለፈው ነግሬያቸዋለሁ። አይ ስለኛ እንትን ፈልገን አይደል የመጣነው ብራዘር፣ አስገባው ማለት ልንጠይቃቸው ነው። ሰላም በቃ ምን ፈልገን ሰላም ሰላም ምን አረግን? ይኸውልህ ስለ ነገር ይሁን እኮ ነው ያሳየናቸው እንጂ ደግሞ አንተን አይደል እዚህ ይጣሰል ለሰላም ይወጣል። እንደ ባለፈው እጅ ሌላ ሽታ ምናምን ፈልገን የመጣነው ስለዚህ እኛ እንደ ትልቅ ሰው አይ ሐሳባችሁ ሰውዬው ልትገሉት አይደለም። አንድ ነገር አዳምጡ። ምን አረግናቸው? እኔ እናንተ አጥፍተናል። በእርግጥ እንዳትመጡ አጥፍተናል። አይ እሺ እኛ ትልልቅ ሰዎች ነንና በንግግር አንተ ዝም በል። እኔ አንተን አላወራሁም እኮ ሲሉታሳሽ አንተን እሺ ምን አረጋሱ? ለምንድን ነው የማታወራው? አሁን ሌላ ነገር አልመጣም። መላችሁን ነገር ስሙ። እኔ ከእናንተ ጋር ጭቅጭቅ ንትርክ አልፈልግም። እሺ አሁን እንግዲህ አታስገ ይኸውልህ ብራዘር፣ እኛ ለምንም ነገር ለጸብ አይደለም የመጣነው። ሰው አባታችን ነው ያሳደጉን አባታችን ናቸው። ልንጠይቀው ነው የገባነው። ገባ አይደለም? ምንም እዚህ ጸብ ነው ለጸብ ነው። አይ ንክኪነት ምናምን ፈልገን አይቻልም። ልንጠይቃቸው እኮ ነው። ለሰላም እኮ ነው የመጣነው። ይህ ሰውዬ ጸብጸብ ነው የሚለው ሌላ ነገር ሌላ ነገር ነው አይደለም እንዴ? ጸብጸብ ምናምን ትላለህ እንዴ? እኛም እኮ ምንድን ነው አንተ ኤርፔፕ የምትለው? የትላልቅ ሰዎች እንትን ነው አይደል? ይኸውልህ አንድ ነገር በትክክል አንግባና አንድ ነገር እንድታዳምጥ ፈልገው ምን አለ መሰለህ
ሂድ ተረጋጋ። እኛ ለሰላም ይመጣል ብራዘር ሂድ ከእናንተ ጋር ሰላም አንተ ምንድነው ቶቶ ከሱ ጋር ምን አዳረገ አይደለም ሰላም አልተም ከሱ ጋር ምን እንዲህ በቃ ተው ችግር የለም። አይ አዳምጠኝ አንድ ነገር ልንገር እኛ ለዱላ ምናምን ቀላል ነበር ያ ነገር አሁን አታናግሩት እንደዛ ነው አይደለም አንድ ያዳምጠኝ በዱላ ምናምን የነበሩት ስቴፖች ናቸው እንደዚህ ያለፉትን ጊዜያት ወይም ደግሞ ያሁኑን ጊዜያት እያበላሸ ነው ማለት ነው። አሁን ሰው እኮ ሞቶ ራሱ ይጠየቃል። አሁን የታመመ ሰውን ጠይቅ እኮ ነው። እሺ አባታችንን ገብተን ይቅርታ አንተን ለዚህ ቁጣ እሺ ነኝ በቃ ጥፋቴን እኮ አመንኩኝ። ለምን ትመጣለህ? እሺ አሁን ሰላም ነው። አሁን ቤተሰቦችም አሉ እዚህ ጋር የእሳቸውን ደህንነት ለማወቅ አንፈልግም። ኧረ በእናትህ አሁን እሱ ማሳመን የማይቻል ነው ብራዘር። እናገኛለን አንፈልግም። በቃ ሂድ ሰላም አንፈልግም እንዳደርሱ ግን እንደዚህ አይደረግም። እንደ ባህላዊ ሙሉ ነው። ከዚህ በኋላ እንደዚህ አልነግራችሁም። ምንድን ነው የምትነግረን? በቃ መጥፎ ነገር ከዚህ በኋላ ባለፈው ዝም ብለናል። እሺ እኛ እኮ ሌላ እርምጃ ምናምን እኮ መውሰድ የማንችልበት ምክንያት አለ። ምክንያቱም መዛት አይደለም እኛ ቤተሰብ ቶቶ ምን አደረገ? ምን አደረገ? እኛ ቤተሰብ ሲጀመር በንግግር ወይኔ አንተ እስቲ አንዴ አዳምጥ። በቃ አይ አንተ እኮ ስላባረርከን አልነበረረልህ። ግን ይኸውልህ በጉልበት ይሁን በሚመጣ ነገር ምናምን ብዙ ነገር አሳልፈናል። ዱላም ከፈለጋችሁ አስፈላጊ ከሆነ ችግር የለም። ዱላ ምናምን ትላለህ እንዴ? ቶ እና ካሜራ ማለት በቃ ይቅርታ ብራዘር፣ አይ ችግር የለም። እንዲህ አንተ በጣም ይከብዳል። አንተ ግን ማለት ነው ይሄ ነገር ሰማኛለህ። ይሄ ነገር ማለት ነው ሌላ ነገር ውስጥ ያስገባናል። እሺ እኛ እሳቸውን አክብረን ይቅርታ ልንጠይቃቸው ነው የመጣ ነው። በትክክል እሺ ሌላ አራቸው ክፈትልኝ። አትፍሱ፣ ምንም አታመጡም። ይሄድ አልፈልግም። ዛቻ ነው እያስፈራራ ነው። ምንም እያስፈራራችሁ አይደል? እሺ አንተ ወንድ ሆነህ እሺ አንተ ወንድ ሆነህ አሳይተናል። እሺ ይሄ እኮ ትልቅነት አይደለም። ቆይ አንተ አይደለም ቆይ ላውራው። ይሄ እኮ ትልቅነት አይደለም። ዛቻ አያስፈልግም። ይሄ ትልቅነት አይደለም። አትንቀኝ። ማናችሁም ላይ ይሄ ትልቅነት አይደለም። አንተ ትልቅ ሰው ብትሆን ገብተን ተፈየን ነበር። አልፈልግም። በንግግር ምን አይነት ሰው ነው እንዴ? ምን አይነት የሚያስጠላ ልጅ ነው በእናትህ። ኧረ ይሄ ተወለደ ነው እንዴ? ፍቅር የሆኑ ሰዎች ዱላ ብቻ እንዴ ሰው ይታየዋል። አንዴ እኮ በንግግር ማለት ትችላለህ። ይሄ ምን ይባል? እሺ በዚህ በ21ኛው ክፍለ ዘመን እንደዚህ እንደዚህ አይነትም ሰው አለ። ምንም ማድረግ አይቻልም። ካልተገባም ሰላማዊ ሰው አይ መጣላት ምንድነው መጣላት? እሱ እኮ አንድ ነው ሶስት ነን መጣላት ምናምን ይላል እንዴ? ቀላል ነው። እሱ ነው ባለፈው ዝም ብለናል። ለዛ ነው ብዙ ነገር አለ። አሁን ይሄን እሱ ከሱ ጋር ላለመጣላት የሚያደርገን ብዙ ስቴፖች አሉ። እኛ ነገር ሰላም በቃ እኛ ብዙ ነገር ሰላም ለማድረግ መተን እዚህ ብንጣላ ማንም ምን ቤት ነው እሱ? ቆይ እኔ እኮ እንግራ ይገባኝ። ግን ኖርማል ነው በቃ። አሁን ቪዲዮ ይዘናል አይደል? ጋሼም ያው እንዳይቀየሙት በቪዲዮ እናሳያቸዋለን ከፈለጉ። ምናልባት የሚከታተሉ ደግሞ እኮ በጣም የሚያስጠላ ነገር ነው። ሞክረን ነበር ምንም ብቻ አሬ ይደብራል። እንደዚህ አይደረግም። በቃ በጣም በሚደብር ሁኔታ እሳቸውን ማግኘት አልቻልንም። ምናልባት በኋላ ስለሚወጣ ብቻችን ሄደን ስልሽ እኔ ጸብ ምናምን ላለመፍጠር ሲባል የሆነ ሰዓት ሄደን አንድ አፍታ የምንጠይቃቸው ይሆናል። ብቻ ያሉበት ጊዜ መልካም ነው ብሎኛል። ዶክተሩ ጊዜ ሲመጣ አናግሩ ነበር። ምንም የከፋ ነገር ምንም አይነት ጉዳት የለባቸውም። ትንሽ ድካም ነበር፣ ያው እሱም ይስተካከላል ብለዋል። ምንም በዚህ ጉዳይ መጨነቅ የለባቸው ብዬ አስባለሁ። አይ ካላችሁ ችግር የለም። ያ ጊዜ ለብቻዬ ቢሆን መጥቼ ማለት እነሱን ሲያዩ ሊሆን ይችላል ወደ ነገሩ የፈጠነው። ለብቻዬ ቢሆን መጥቼ ከእኛ ጋር ምን አድርገናል? እኔ ይበልጥ ደግሞ የሚያገናኘን ኬስ ከእነሱ ጋር ነው። አትፈርድበትም። ግን አሁን እሱ ምንድነው አባቱና እናት ይመስል ጤጤ የሚልብን ቦታ ስትየለም አባቱ በሱ ቦታ አይደለም። እሱ እኮ እንደዚህ ከተባለ እኮ እኔም ስንት ጊዜ ሀይሚ ላይ እንዲህ ብዙ ነገር ሲደረግ እኮ እኔም እንዲህ አልተንጣጣም እንዴ። በቃ ይሄ ኖርማል ነው፣ ችግር የለውም። እኛ ያው ወደ ቤትም ሲመለሱ ልናያቸው እንችላለን። እና ቤተሰብ ያው እኛ ጥረናል። ያው እነሱን ብዙ የተጨነቃችሁ ሰዎች አላችሁ። ጋሼ እንዴት ናቸው ምናምን ብላችሁ እየጠየቃችሁ ያላችሁ ሰዎች አላችሁ። እየደወላችሁ በቴሌግራም እያወራችሁ ነው። እና ደህና ናቸው ያው ተብለናል። እንግዲህ ምንም ያሳስብ ነገር የለም። ቤተሰብ አያሳስባችሁ።
ይሄ ጠማማ ልጃቸውም ያው እንድንገባ ከልክሎናል እና ቤተሰብ ጠማማ ብቻ ታቆመዋለ እንዴ? የጠማማዎች ጠማማ ነው እንጂ ሰው ታሞ ለመጠየቅ እምቢ ይባላል። ሰው ታሞ የሚሞት አሁን የሰውዬ እኮ እሺ ባይተርፍስ? አሁን ቅድም ዶክተር እሱ ሲያወራ የሚያሳስብ ሁኔታ ላይ አይደለም ብሎታል። እሺ አስከፊም ሁኔታ ቢሆን እኮ ይልጅ አያስገባ ነው እንዴ? ፋዘር እሺ ሊሞቱ ደርሶም ራሱ እኮ አያስገባ ነው እንትን ነው ሰው ነገሩን ከኛ እሺ እኔ አሁን የልጃቸው ባለቤት ነበርኩኛ ቢያንስ የልጃቸው አባት ነኛ። ቢያንስ እኮ ለኔ የሆነ ነገር መናገር ሊፈልጉ ይችላሉ። የሆነ ነገር በቃ ብዙ ትናንትና በቃ በተፈጠረው ነገር እሳቸውም ተጸጽተዋል። እኔ ደግሞ ያንን ቪዲዮ ስላደረኩ ምን አለ አንድ አፍታ እንኳን እሳቸውን ይቅርታ የምልበት ጊዜ ቢሰጠኝ። ፋዘር እንትን ማለት ከኛ ጋር አያይዘውት ነው። እኛ እናንተ ይሄን ባታረጉ ምንም ይፈጠር ሰላም ያንን እኮ ጥረናል። ያን ቪዲዮ ለማሳየት ጥረናል። ግን ደግሞ እኔ በምን ልታመን እሺ እንዴ? ማንም ተነስቶ አባተኝ በሚልበት ጊዜ ይሄ ያለኝ አንድ ቪዲዮ ሳይታይ ይቅርና እኔስ እናንተ ብዙ ራሳቸውን የሚስቱ ሰዎች አሉ። በዚህ ቪዲዮ ገና እየሩስ ራስሽ ነው ማታውቀው ቪዲዮ ነው። በነገራችን ላይ ሳክሪቲ ነው ቪዲዮ ወንድሜ ጋር ያለው ቪዲዮ ማለት ነው። ቀስ በቀስ ሁሉም ሰው ያዋል ማለት ራሱ መቆጣጠር የሚችል ሰው ለምሳሌ ለብሩክ ታሳየው ችግር የለውም። ይሄ ነገር አምኖ በቃ ወደ ራሱ ይመለስ። እኔ ነገር አሁንም በቃ እንደዚህ አልታመም ማንም ጋር ሊሄድ ይችላል። ይሄ ቪዲዮ ማንም ጋር ሊሄድ ይችላል። ልትታመም አልቻልክም ማለት ኖርማል ነው። ባዋቂዎች ይሄ ነገር ባዋቂዎች የምንፈታው ነገር ነው። ገብቷል። ይሄ በሚዲያ በእንደዚህ አይነት ሀሳብ ለምን ብሩክ አታሳያቸው? ለምን አታሳያቸው? ማለት ጊዜ ይጠብቃል እንጂ አይደለም። ለብሩክ ሁላ ለሃይሚት ለምን አታሳያቸው? በስልክ አውርቼ በስልክ ሲሆን ለምን በአካል ለምን በስልክ አውርቻታለሁ። ለብሩክም ለሃይሚም በአካል ሄዳ አታሳያቸው። ለነብሩክ ለሃይሚ ትለኛለህ እንዴ? አይደለም ለነብሩክ ለሃይሚ ለኦዲየንስ ሁሉ ላይ ይታያል። ይሄ ቪዲዮ አሁን ላይ እንደዚህ እንትን የሚል ነገር ቆንጆ ለሃይሚ ቀጥታ ማሳያ ቪዲዮ ነው። በቃ ይሄ ምንም ጠረጥ በቪዲዮ አሳያለሁ። ብዙ ኦዲየንሶችም እየጠየቁ ነው ለምን ለሃይሚ ለብሩክ ግልጽ ነው። አሁን ቀጥታ ለሃይሚ በደንብ አሳያታለሁ። ሲቀጥል ደግሞ እሷ ማየችው ማለት ቡራዩ ማለት ነው። ለቡራ ማየዋል ከነሱ አልፎ ደግሞ አንድ ኦዲየንስ ያየዋል። በቃ ምክንያቱም ይሄ ቀላል ነገር አይደለም እንዴ? ከልጅ አይበልጥም የኔ ክብር። የሷ ክብር እንደፈለገ ሊሆን ይችላል። የኔ ክብር ግን ገደል ይግባ። ከልጅ አይበልጥብኝም። ይሄ ቪዲዮ ይታያል። በቃ ጊዜ ይጠብቃል እንጂ ማንኛውም ነገር ነው የምፈልገው እና በቀጣይ ከሃይሚና ከብሩክ ጋር እንደምናይ ተስፋ እናደርጋለን። ፋይሉን ይዘን ማለት ነው እና ያለውን ነገር እንፈቷለን ብዬ አስባለሁ። እና ለዛሬ ያው የነበረን ቆይታ ይሄን ይመስላል። ማለት ያው የቻልነው ነገር አድርገናል። እነሱን ለማግኘት መምጣታችን ሁሉ አንድ ትልቅ ነገር ነው። ግን ባናያቸው እንግዲህ ምንም ማድረግ አንችልም። በዚህ እንዝጋው አይደል? እና ይመቻችሁ።